ሲያቅታችሁ እግዚአብሔር ፊት ውደቁ። የፈለገ ብትደክሙ ቸርች ነው። ሰው እንደ ቀልድ ጌታን ተውኩ ይላል። በጣም ይገርም። ትቼ ጌታ ይላል። ወዴት ይኬዳል? እግዚአብሔርን ጠበቁት ይላል አንዳንድ ሰው። ከዛስ እየጠበቁት ሞትኩ ነው ማለት ያለብኝ። ከእግዚአብሔር ወዴት ይኬዳል? እግዚአብሔርን ጠብቄ ሲቀርብኝ ቀረ የት ትሄዳለህ? ምን ሜጃ አለ? ከእግዚአብሔር ውጭ ያለው ሰይጣን ነው፣ ሰው አይደለም ያለው። ባይዘው ወይ እግዚአብሔር ነው ወይ ሰይጣን ነው። ዶት ተጠብቀዋል። 4 ነጥብ የለውም። ዝም ብዬ ጠብቀዋል። ደግሞ ይመጣል። እንኳን እግዚአብሔር ሰው ይመጣል። ለዘላለም አመኘው ለ70 ዓመትማ መጠበቅ አይከብደኝ። እመጣለሁ እያለ እኮ ልቤና ደከመው እንላለን። በ30 ዓመታችን ወደ ጌታ መተን በ35ኛ ዓመታችን እኮ እንደሱ 30 ዓመት ሙሉ እኮ እንደፈለግን ኖረ። 5 ዓመት እግዚአብሔርን መጠበቅ ሲቃየው ነው። በጣም ማይነር በምትሆን ነገር የምትጠብቁትን ጌታ ሚስ አታርጉት። እግዚአብሔር ተጠብቆ የሚቀር አምላክ አይደለም። መሬት ላይ በህይወቴ ላይ እግዚአብሔር እንደዚህ ያደርጋለሁ ብሎኝ ምናምን የሚለውን ብቻ አይደለም የምጠብቀው። ኦፍ ኮርስ እሱንም እግዚአብሔርን የተናገረ ያደርገዋል። እኔ አንድ ነገር ብቻ ነው የምጠብቀው ከዚህ በኋላ የጌታ የኢየሱስ ክርስቶስን ዳግም መመለስ። በቃ እሱን ብቻ ነው የምጠብቀው። አማኝ ጠብቅ የተባለው እሱ